ብዙ ሰው ጸጉር ገባ ያለኝ እኔ ግን ግንባሬ ወጥቶ ነው ዋው ፍርፍር ስላየው በጣም ደስ ብሎኛል ጨዋታውን ለመጫወት ዝግጁ ነው እኔ ደስ ይለኛል ቁምጣ ላርክ አይ ይሄ አርጌዋለሁ አላረኩትም ነው ደስ ነው የሚለኝ መቼም ያላረኩ አይኖርም ምድር ላይ ያለን ነገር አርጌያለሁ ምን ነው የምታውቂው ነገር አለ ለሱ ስንል እናዘዛለን ይሄው ለመጫወቻ ይሄ ነው በሷ እንጫወተው በዚህ ነው የምንጫወተው ለሰለሞን አቀበል ያው ሰልይ ከሰለሞን ጋር ታይታችሁ ታውቃላችሁ ብዙ ጊዜ እንዴ በደንብ የት ትታያላችሁ እንዴ ያው አልፎ ከምግብ በፊት ለምን እሱ ብዙ ስራ ላይ ነው የሚያሳልፈው እና በስራዎች አጋጣሚ እንገናኛለን በተለይ የበጎ አድራጎት ስራዎች ላይ ሰልየዱ ሁሉ ያዩዋል በነገራችን ላይ ፍልፍሉ ኮሜዲያን ብቻ አይደለም የበጎ አድራጎት ስራዎችም ላይ ያለው የሚል ቀልድ ብቻ ያልሆነ ሰው ነው በዚህ አጋጣሚ እሱን ማመስገን ይገባል ቀልድ ብቻ ነው እስቲ እንግዲህ ጥያቄው ቀለል ያለ ነው ሊጀምር ነው ካረክ አው በደንብ ነው ካላረክ ከረ በፍጹም ነው መሐል ላይ የለም እሺ ምክንያቱም መሐል ላይ እውነት አይሆንም እሺ በወጣትነቴ ፈንድቻ አውቃለሁ ፈንድታችኋል አዎ እኔ በደንብ ነው የፈነዳሁት እስቲ መፈንዳት ምን ማለት ነው አይገባኝም መፈንዳት መጀመሪያ ቤት እምቢ ማለት ነው ለቤተሰብ እምቢ ማለት ያው ማይነች አለችው ለሷ ልላክም ማለት አበዛሁኝ የራስን ፍልስፍና የምትጀምርበት እድሜ ነው መፈንዳት ማለት ያው እንደሱ ነው ማለት በሱ መልኩ አይደለም የሚገርማችሁ እኔ ግን እንዲህ አይነት ነገር ውስጥ አላለፍኩምና ምናልባት ወደፊት ይሆናል መፈነዳው ገና አልፈነዳውም እስካሁን እኛም ልጅ ፊት አወራን ገና አልፈነዳ አሁን ጀመረ አሁን ፈነዳ ገንዘብ ለመበደር ምክንያት አልቆብኝ ያልሞተ ዘመዴን በውሸት ገድዬ አውቃለሁ ሶል ገላታክ እንዴ ወደፊት አረከው ትንሽ መልሰው እሺ ዛሬም ገላሃል መሰለኝ አይ ዛሬ ንስሐ ቀኔ ነው ገላሃል ግን የውሸት አዎ ማንን አባቴን ስንቴ ሁለት ያልገባኝም ሁለት አባት ነው እንዴ ያለ አይደለም መጀመሪያ አባቴ ሞቷል በየ ሄጄ ተበደርኩኝ እሺ አመት ቆየውና እዛው ሰውዬ ገጄ እንደገና አባቴ ሞቷል በየ ተበደርኩ እሺ ሰውዬው እንዴ ባለፈው አመት እኮ አባቴ ብለህ ነው የተበደርከኝ ሲል አይ ይሄኛው ክርስትና አባቴ ነው አልኩ እኔ እንዳንተ ታሪክ የለኝም ግን ያው ገንዘብ ለመበደር ምክንያት አልቆብኝ ያልሞተ ዘመዴን በውሸት ገድዬ አውቃለሁ እውነት ነው አልገደላችሁም እናንተ እንዴ ያልገደላለ እስኪ የገደለ አውጣው ቀጣይ ጥያቄ ፌስቡክ ከፍቼ ሳላይ ከዋልኩ እንደ ቡና ሱስ ያዛጋኛል እኔ ያዛጋኛል ሁለታችሁም ፌስቡክ ተጠቅሜ ያላቅም በህይወት የለኝ ፌስቡክ በፍጹም አራታው እውነት እኔ ሰለሞን ቦጋለ የሚልኩ 17 አይቻለሁ አዎ ግን ኖሮኛ ያውቅም የእውነት ነክቼም አላቅም በህይወት እና የሚያዛጋ ምን ሲሆን በሶስት ደረጃ ምን አለበት የሚያዝ ቢያረግ ይኖራል ብዙ ሰዎች ይኖራሉ ስለዚህ አንተስ እኔ ነፃ ነኝ ፌስቡክ የለም ስለዚህ እኔ አምኛለሁ እውነት ነው በማጅራት መቼ ተመትቼ አውቃለሁ ሰው በማጅራት መቼ ሲመታ ደስ ይለዋል እንዴ የተፈለቀለክ እኮ ነው በደንብ ስማ ለመቀጥቀጥ ብቻ አይደለም አቅም የሚያስፈልገው ለመቀጥቀጥም ነው ስለዚህ ደርሶብሃል በደንብ
ኧረ በፍጹም ኧረ በፍጹም ጎሽ ደሞ አልተመቱም ተብሎ እንዳይመቱንና ተራችሁን ጠብቁ። እኔስ እንደ አምቦ አስኪያስጋሳይ ነው ባለፈው ነግሬሃለሁ አይደል? አዎ የዛሬ ስንት ዓመት ነው ምላሴ ብቻ ነው አቧራ ያልነካው። አቤት ዱላ ዘንድሮ የኛ ሰው ሼም የለውም። እንደዚህ ተመትቼ ዘመን ብዬ ልወድቅ ስል ቀና ያደርገኛል። አረ መሬት ልንካ መሬት አያስነኩም። ደግሞ ዘንድሮ እንደው የቅሪ በለም ፈጣሪ እንጂ አስቸጋሪ እኮ ነው። ሰይፉ ሆድ ውስጥ የ30 ብር ወርቅ አለ ካልኩኝ የ60 ብር ጩቤ ገዝተው ነው የሚመጡት ከብዛት እናገኘዋለን ብለው እና ያኔ ተመቷትን መቼም ማረሳትን። ፊልም ቤት ውስጥ ፊልም እያየው ተኝቼ አውቃለሁ። እንዴ ይሄው ግልጽ ነው። ተኝታችሁ አታውቁም? አጠገብ ሰው ይዛህ አይደል እንደምትገባው? እንዴት ይተኛል? ሶል ተኝታ አታውቅም? አይ አልተኛም። ምክንያቱም ስራዬ ስለሆነ የሰውም ፊልም ቢሆን ማየት አለብኝና የምማርበት ነገር ስላለ ብዙ አልተኛም። በሴት በግድ ተስሜ ያውቃለሁ። እናንተ ጥያቄ ስታውጡ እንዴት ነው? ኧረ ቀለል አድርጉልን። በሴት በግድ ተስሜ ያውቃለሁ። በማን ነው? በባለቤቴ